አብራችሁን ቆዩ። በቅድሚያም ከወደ ጎረቤት ሶማሊያ ስንጀምር የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከቤተ መንግስታቸው ወጥተው ወደ አየር ማረፊያ እያቀኑ በነበረበት ወቅት ፈንጂ ተጥሎባቸዋል። ከከባድ የግድያ ሙከራም ለጥቂት ማምለጣቸው ተነግሯል። የኢትዮጵያ አየር ኃይል በፕሬዝዳንቱ ላይ ከተቃጣው የአልሸባብ ጥቃት በኋላ የኢትዮጵያ አየር ኃይልና ሌሎችም ጥምር ኃይሎች በአልሸባብ ላይ እርምጃ እየወሰዱ እንደሆነ ተነግሯል። ከሶማሊያ በሚወጣው መረጃ ማለት ነው። በፕሬዝዳንቱ ላይ የተቃጣውን የግድያ ሙከራ አስመልክቶ የማስደምጣቸው አጠር ያለ ዘገባ ይኖራል። በሌላ በኩል ኤርትራ ኢትዮጵያን በተመለከተ መግለጫ አውጥታለች። ኤርትራ ኢትዮጵያን በተመለከተ መግለጫዋ ምን አለች? በዝርዝር የምታደምጡት ጉዳይ ሲኖር እንዲሁም ሳልሳይ ወያነ ትግራይ የተሰኘውና በትግራይ ክልል የሚንቀሳቀሰው የፖለቲካ ፓርቲ ህወሓትን ከሶ ህወሓትን በተመለከተ ሰፊ መግለጫ አውጥቷል። በዝርዝር የምንመለከታቸው የሀገር ውስጥ ጉዳዮች ናቸው። በሌላ በኩል በመላው የዓለም ህዝብ ዘንድ በከፍተኛ ሁኔታ ሲጠበቅ የነበረው የፕሬዝዳንት ቭላዲሚር ፑቲን እና የፕሬዝዳንት ዶናልድ ትራምፕ የስልክ ንግግር ለአንድ ሰዓት ተኩል ያክል ተካሂዷል። ፕሬዝዳንት ፑቲን እና እንዲሁም ፕሬዝዳንት ትራምፕ ምን ተነጋገሩ የሚለውን በዝርዝር የማስደምጣችሁ ጉዳይ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከተቃጣባቸው ከባድ የግድያ ሙከራ ማምለጣቸው ተሰማ። ለጥቃቱ አልሸባብ የተባለው ቡድን ኃላፊነቱን እንደሚወስድ በይፋ ያስታወቀ ሲሆን የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በትናንትናው ዕለት ከቤተ መንግስታቸው የወጡት ወደ ጦር ግንባር ለመዝመት ነበረ ተብሏል። ሬንጀር ለብሰው ከቤተ መንግስታቸው ሲወጡ ድንገት በፍንዳታ የተናወጠ ከባድ የግድያ ሙከራ የተጋረጠባቸው ሐሰን ሼህ መሐመድ ለጥቂት ከሞት ማምለጣቸው ነው የተዘገበው። ትናንትና በሞቃዲሾ ከሚገኘው ቤተ መንግስታቸው ተነስተው ወደ አየር ማረፊያው ጉዞ በጀመሩበት ወቅት ያልተጠበቀ አደጋ ያጋጠማቸው የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ በተጠመደ ፈንጂ የሚጓዙበት መኪናዎች ላይ የፈነዳ ሲሆን ይህንም ተከትሎ ፕሬዝዳንቱ በዚህ አደጋ እንደተገደሉ ተደርጎ ዘገባዎች ቀርበው የነበረ ቢሆንም የፕሬዝዳንቱ የደህንነት አማካሪ ግን ፕሬዝዳንቱ ምንም አልሆኑም አሉ ሲሉ በማህበራዊ ትስስር ገጻቸው ጽፈዋል። ፕሬዝዳንቱ ከዚህ አደጋ በኋላ ወደ አየር ማረፊያው ተጉዘው በሄሊኮፕተር ወደ ሂራን ግዛት መሄዳቸውም ተዘግቧል። በዚያው በአካባቢው ባለስልጣናትና ወታደራዊ መኮንኖችም አቀባበል ሲደረግላቸው የሚያሳዩ ምስሎችም ተሰራጭተዋል ተብሏል። በዚህ አካባቢ በሶማሊያ መንግስትና በአልሸባብ ቡድን መካከል ጦርነት የሚካሄድ ሲሆን ፕሬዝዳንቱም ወደዚህ ለመሄድ ያቀዱት በስፍራው ተገኝተው ወታደሮቻቸውን ለማበረታታት አስበው ነበር። በመሆኑም ወታደራዊ ዩኒፎርም ለብሰው የታዩት እኚሁ ሐሰን ሼህ መሐመድ ይህ በእንዲህ እንዳለ ታዲያም የአልሸባብ ቡድን ለዚህ ጥቃት ኃላፊነቱን እንደሚወስድ ገልጾ በፕሬዝዳንቱ ላይ ያነጣጠረ ቀጣይ ጥቃትም እንደሚፈጽም ዝቷል። በሌላ ዜና በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ ባለበት በአሁኑ ሰዓት ኤርትራ አስቸኳይ መግለጫ ሰጠች። የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌም በኤርትራ መዲና በአስመራ ለውጭ ሀገራት አምባሳደሮችና ለተባበሩት መንግስታት ድርጅት ኃላፊዎች መግለጫ መስጠታቸውን የተዘገበ ሲሆን በመግለጫቸው ወቅትም ሀገራቸው ኤርትራ ኢትዮጵያ የጎረቤቶቿን ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ለዓለም አቀፉ ህብረተሰብ ኤርትራ ድምጿን ታሰማለች ስትል የዓለም አቀፉ ማህበረሰብና የሚመለከታቸው አካላት ሁሉም ይህንን ጥያቄያችንን ቸል እንዳይሉት ኢትዮጵያ ላይ ጫና ያደርጉልን ብለዋል። የኤርትራው ውጭ ጉዳይ ሚኒስትር በመግለጫቸው የኤርትራ ውጭ ጉዳይ ሚኒስትር አክለውም ኤርትራ በቀጠናዊ ግጭቶች ውስጥ ትገባለች በሚል የሚቀርብባትን ክስ ጉዳይ ማስተባበያ የሰጡ ሲሆን በኢትዮጵያ የባህር በር ፍላጎት ላይ ኤርትራ ያላትን አቋም ሲናገሩ የተዛባና ጊዜው ያለፈበት የባህር ዳርቻ ፍላጎት ነው የኢትዮጵያ ፍላጎት ሲሉ የኢትዮጵያን ወሳኝ ጥያቄ ለማጣጣል ሞክረዋል። የኢትዮጵያ የባህር በርና የባህር ኃይል የጦር ሰፈር ምኞቷ ግራ የሚያጋባ ሆኖብኛል ብለዋል። ኢትዮጵያም በዲፕሎማሲ ወይም በወታደራዊ ኃይል የባህር በር ላይ መዳረሻና የባህር ኃይል የጦር ሰፈር ለማግኘት ባላት የተሳሳተ ጊዜው ያለፈበት ምኞት ኤርትራ ጉዳዩ ግራ አጋብቷታል
ይገባል ሲሉም ለዲፕሎማቶቹም ውጭ ጉዳይ ሚኒስትሩ መግለጫ ሲሰጡ በኤርትራ ብሔራዊ የቴሌቪዥን ጣቢያ ታይተዋል። እንደ አውሮፓውያኑ አቆጣጠር በ2022 የሰሜን ኢትዮጵያ ጦርነት ካበቃ በኋላ ሰራዊታችን ኤርትራ በዓለም አቀፍ እውቅና ወደ ተሰጣት ድንበር እንዲዘዋወር አድርገን ሰራዊታችንን ከኢትዮጵያ ግዛት አስወጥተናል የሚሉት ኦስማን ሳሌም የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚነገር ማንኛውም ነገር ትክክል አይደለም፣ የኤርትራን ስም ለማጥፋት እንጂ ሰራዊታችን በኢትዮጵያ ውስጥ የለም ሲሉ ለማስተባበል ሞክረዋል። የኤርትራ ሰራዊት አሁንም በኢትዮጵያ ግዛት ውስጥ እንዳለ የሚነገር ማንኛውም ነገር ስህተት ነው ብለዋል። ከሰሞኑ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የቀረበውን ውንጀላ የኤርትራ መንግስት የፕሪቶሪያውን ስምምነት የኢትዮጵያ የውስጥ ጉዳይ አድርጎ ስለሚመለከተው በዚህ ሂደት ውስጥ ጣልቃ የመግባት ፍላጎት የኤርትራ መንግስት የለንም በማለት የገለጹ ሲሆን የኤርትራ ውጭ ጉዳይ ሚኒስትር አክለው በትግራይ ክልል ጊዜያዊ አስተዳደርና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል እየተካሄደ ባለው የውስጥ ግጭት ውስጥ የኤርትራ መንግስት ምንም አይነት ሚና የለውም። ከዚህ ውጪ የሆኑ ውንጀላዎች ወይም ክሶች ሙሉ በሙሉ አንቀበልም ሲሉ የኤርትራ ውጭ ጉዳይ ሚኒስትር በአስመራ ለሚገኙ የተባበሩት መንግስታት ድርጅትና የሌሎች ሀገራት አምባሳደሮች በሰጡት መግለጫ ላይ ገልጠዋል። በተያያዘ ዜና የህዝባዊ ወያኔ ሓርነት ትግራይ ህወሓት ወታደራዊ ክንፍ በሰላማዊ ዜጎች ላይ ግድያና የመብት ጥሰት በመፈጸም ክስ እንደተመሰረተበት ተሰምቷል። የህወሓት ወታደራዊ ክንፍ በትግራይ በሰላማዊ ሰዎች ላይ ግድያን ጨምሮ የተለያዩ የመብት ጥሰቶችን እየፈጸመ መሆኑን በመግለጽ በክልሉ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ የተሰኘው ፓርቲ ቡድኑን መክሰሱ የተሰማ ሲሆን ፓርቲው ከሰሞኑ አዲጉዶም መሆኒ ከተፈጠሩ ሞትን ያስከተሉ ክስተቶች በተጨማሪ በሌሎችም የትግራይ ተወላጆች ላይ በደሎችን እየፈጸመ ነው ሲል ለዚህም ተጠያቂዎቹ የህወሓት ፓርቲና ወታደራዊ ክንፍ መሆኑን መግለጹን የዘገበው የጀርመን ድምጽ ራዲዮ ዶቼ ቬለ ፓርቲው በወቅታዊ ጉዳዮች ላይ በሰጠው መግለጫ ከጦርነት ከፍተኛ ጉዳት ባላገገመችው ትግራይ ለአንድ ፖለቲካ ኃይል ባጋደሉ ታጣቂዎች ከባድ የሰብአዊ መብት ጥሰት እየተፈጸመ መሆኑን ገልጿል። ሰሞኑን በአዲጉዶምና መሆኒ ከተፈጠሩ ሞትን ያስከተሉ ግጭቶች በተጨማሪ በሌሎችም ተጋሪዎች ላይ የተለያዩ በደሎችም እየተፈጸሙ ነው ያለው ፓርቲው ለነዚህ ጥፋቶችም ተጠያቂው የህዝባዊ ወያኔ ሓርነት ትግራይ ህወሓት ፖለቲካዊ ክንፍ መሆኑን ለነዚህም ተግባራት የህግ ማስከበር እርምጃ በማለት ኃላፊነት ወስዷል ያለው ተቃዋሚ ፓርቲው ሳልሳይ ወያነ ትግራይ የህወሓት ወታደራዊ ክንፍን ትዕዛዝ ተቀብለው በንጹሃን ላይ እጃቸውን የሚያነሱትንም ከተጠያቂነት አያመልጡም ማለቱን የጠቆመው ዘገባው የፓርቲው ሊቀመንበር አሉላ ኃይሉ የህወሓት ወታደራዊ ክንፍ የአስተዳደር አካላት ለነርሱ ታማኝ በሆኑ አባላት በመቀየር ህገወጥ ተግባር እየፈጸሙ ነው ሲሉ በዚህ ሂደትም ከህዝቡ ፍላጎት በተቃራኒ አመራሩን የመቀየር ጥረት እየተደረገ መሆኑን ንጹሃን ዜጎችንም መገደላቸውንና መቁሰላቸውን በመጠቆም የታጣቂ ኃይሉ የወሰዱትና የት እንዳሉ የማይታወቁ ሰዎች ከመኖራቸውን ባሻገር በክስተቱ ምክንያት የመንግስት አገልግሎቶች ሙሉ በሙሉ በሚባል ደረጃ መቆማቸውን በትግራይ ከፍተኛ አደጋ ተፈጥሮ እንደሚገኝ ጠቅሰው ለዚህም ከዚህ በተጨማሪም ሳልሳይ ወያነ ትግራይ በክልሉ ያለውን ፖለቲካዊ ቀውስ ለመፍታት ሁሉም ኃይሎች የሚያሳትፍ ብሔራዊ ጉባኤ ተጠርቶ መፍትሄዎችን ማበጀት ይገባል ማለታቸውን አስታውቋል። በክልሉ እየታየ ያለውን ችግር ለመፍታት የሚመለከታቸው የፖለቲካና ሌሎችም አካላትም አሳታፊ ባደረገ መልኩ ጊዜያዊ አስተዳደሩን እንዲሁም ባለድርሻ አካላትን ድርሻ በሚመለከት ሌሎችም የውስጥ ጉዳዮችን በሚመለከት ውይይት ከተደረገ በኋላ ውሳኔውን በመያዝም የፌዴራል መንግስቱን ጨምሮ ወደሚመለከታቸው አካላት ለድርድር መቅረብ እንደሚቻል ሊቀመንበሩ የጠቆሙ ሲሆን ፓርቲው ከዚህም በተጨማሪ እያንዳንዱ የህወሓት ሰራዊት አባላትም ራሳቸውን ኮርና ከኮርም በላይ ብለው ከሚጠሩ የህወሓት ወታደራዊ ክንፍ አዛዦች የሚሰጥ ንጹሃን ዜጎች ላይ ያነጣጠረ ጥቃት ከእንግዲህ እንዳይቀበሉ ጥሪ ማቅረቡን ያነሳው ዘገባው በትግራይ በተለይም ባለፈው ሳምንት የክልሉን ጊዜያዊ አስተዳደር መፈንቀል ያለውና በታጣቂዎች የተደገፈ አስተዳደር አካላትን የመቀየር ተግባራትን በተለያዩ ከተሞችና ወረዳዎች
እየታየ የቀጠለ ሲሆን ይህንን ተግባርም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ሂደቱን ህግ ማስከበር እንቅስቃሴ ነው ሲሉ መጥራቱን የገለጸው ፓርቲው ከህግ ውጪ እንደሆነ ገልጾ ሁኔታው ተቀባይነት እንደሌለው ገልጧል። በመጨረሻም በበርካታ የዓለም ህዝብ ዘንድ ሲጠበቅ የነበረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተጠባቂው የስልክ ንግግር በሁለቱ መሪዎች መካከል ተካሄደ። ተጠባቂው የስልክ ንግግር በሁለቱ መሪዎች መካከል የተካሄደው ለ1 ሰዓት ከ30 ደቂቃ የፈጀ የስልክ ውይይት ሲሆን የዩክሬን ጦርነትና የሁለትዮሽ ግንኙነትን ማደስ የሚለው የውይይታቸው ዋና አካል እንደነበረም ተነግሯል። ፑቲንና ትራምፕ በዚህ ዘለግ ባለው የስልክ ውይይታቸው በዩክሬን ዙሪያ ስላለው ሁኔታ ዝርዝርና ግልጽ የሐሳብ ልውውጥ ማድረጋቸውን የሩሲያ ቀዩ ቤተ መንግስት ክሬምሊን አስታውቋል። ፑቲንና ትራምፕ የዓለም ደህንነትን ለማረጋገጥ ካላቸው ኃላፊነትም አንጻር ግንኙነታቸውን መደበኛ ለማድረግ ያላቸውን ፍላጎት እርስ በርስ ተገላልጸዋል ብለዋል። የሩሲያ ቀዩ ቤተ መንግስት ክሬምሊን የስልክ ንግግሩን አስመልክቶ ባወጣው መግለጫ የስልክ ውይይቱ በዋናነት በተለይም ደግሞ በዩክሬን ያለውን ጦርነት በስምምነት ለመቋጨት አሜሪካ ባቀረበችው እቅድ እንዲሁም የአሜሪካ ሩሲያን ግንኙነት ወደ ነበረበት መመለስ ላይ ያተኮረ እንደነበር የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አስታውቀዋል። ፑቲን ከትራምፕ ጋር ባደረጉት ውይይትም በዩክሬን ያለውን ግጭት በሰላማዊ መንገድ ለመፍታት ቁርጠኛ እንደሆኑ ማሳወቃቸውን ዲሚትሪ ፔስኮቭ አስታውቀዋል። የ30 ቀናት የተኩስ ስምምነት እንዲደረስና በዩክሬን ያለው ግጭት በሰላማዊ መንገድ እንዲፈታ ለዩክሬን የሚደረገው የውጭ ወታደራዊና የመረጃ ድጋፍ ሙሉ በሙሉ መቆሙ ቁልፍ ቅድመ ሁኔታ መሆኑን ሩሲያ በጥብቅ ያሳሰበች ሲሆን ይህ ሁኔታ ባልቆመበት ሁኔታ ድርድር የማይታሰብ መሆኑን አስረግጣው ለፕሬዝዳንቱ ገልጻለች ተብሏል። ፑቲንና ትራምፕ በስልክ ውይይታቸው የሁለቱ ሀገራትን ግንኙነት ማሻሻል ላይ መወያየታቸውን ደግሞ ነጩ ቤተ መንግስት ዋይት ሃውስ ከአሜሪካ አስታውቋል። በአሜሪካና ሩሲያ መካከል ያለው የተሻሻለ የሁለትዮሽ ግንኙነት ትልቅ ጥቅም እንዳለው መግባባት ላይ ተደርሷልም ብለዋል። ጦርነቱ በቆመበት ፍጥነት በሩሲያ ላይ የተጣሉ ተደራራቢ ሁሉም ማዕቀቦች እንዲነሱ አሜሪካ መስማማቷም ተነግሯል። የሁለቱ ሀገራት የወደፊት ግንኙነት በርካታ ኢኮኖሚያዊ ስምምነቶች እንዲሁም ከሰላም ጋር ተያይዞ የጂኦፖለቲካዊ መረጋጋቶችም ያስገኛልም ተብሏል። ትራምፕ የአሜሪካ ፕሬዝዳንት ሆነው ከተሾሙ በኋላ በሁለቱ ፕሬዝዳንቶች መካከል ይፋዊ የስልክ ውይይት ሲደረግ ይህ ባጠረ ጊዜ ለሁለተኛ ቀን ነው። በፑቲንና በትራምፕ መካከል የመጀመሪያው የስልክ ጥሪ የተካሄደው በየካቲት ወር እንደነበር ይታወቃል። ትራምፕ በምርጫ ቅስቀሳቸው ወቅትም ከፑቲን ጋር ያላቸውን መልካም ግንኙነት በመጠቀም ሩሲያ በዩክሬን የምታደርገውን ወታደራዊ ዘመቻ በ24 ሰዓት ውስጥ ማቆም እንደሚችሉ ከዚህ ቀደም መናገራቸው ይታወቃል። ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ በፈረንጆቹ በ2022 በሩሲያና በዩክሬን መካከል የተጀመረው ጦርነት እልባት እንዲያገኝ ግፊት ሲያደርጉ ቆይተዋል። ዩክሬንን በማስገደድና ማዕቀቦችን በዩክሬን ላይ በመጣል ዩክሬን ያለ ቅድመ ሁኔታ ለድርድር እንድትቀመጥ እጅ እንድትሰጥም አድርገዋል። አሁን ደግሞ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ንግግር ያደረጉት ትራምፕ ጦርነቱን ለመቋጨት የመጨረሻው ምዕራፍ ላይ እንዳሉ አመላካች ነውም ተብሏል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ ያለንበት የዓለም ዳር ቸር እንቆይ።